ጌታዋይ ቤተሰቤን ልርዳ ኑሮዬን ልቀይር ብሎ ተሰደደ ወጣት ከእናት አገር። እህቴ በሰው ቤት ወገቧን ሊሰበር፣ ወንድሜ በበረሃው ጉልበቱ ሲደፈር፣ ሲመሽ ሲነጋ ሲደክሙ ሲለፉ ለራሳቸው ሳይሆን ለሰው ተረፉ። ዋይ አይ ስደት ዋይ ስደት ይሄ ምን ይባላል? ወጣትነትን ቆርጥሞ ይበላል። ቤተሰቦቿን አፍቀዋት መሄጃው ጠፍቶባት፣ ሀገሯን አስባ መድረሻው ርቆባት፣ አይዞ ባያታ በሰው ሀገር ሁሉ ባዳ፣ ኑሮ ሆነባት የናፍቆት ዕዳ። ሰራው ሲል የሌለው ኪሱ ሁሌ ባዶ፣ ላቡን በላው ደላላ ሆኖበት ማገዶ። ስራ አስገባሃለው በሚል ውሸት ጥሪቱን በላበት ሳይኖረው እዝነት፣ እሱ እዛ ከሰው ተበድሮ በሰው ፊት ሲዋረድ፣ ያመጣው ደላላ በሱ ላብ ሲነግድ፣ አምላክ ይፋረደው በደረሰው ስቃይ፣ የድሃን ባከቶ አይቀርም ሳይታይ። ወይ ስደት አይ ወይ ስደት አይ ቤተሰብ አስቦ ይነዳል ልቦና፣ ፎቶውን ያየ ይፈሳል እንባው። አይዞሽ እናቴ ደህና ነኝ ይላታል፣ የውስጡን ስቃይ ግን ማን ያውቅለታል? ለራሱ ሳይገዛ ለቤቱ ሲልከው የበረሃው ፀሐይ ሰውነቱን ሲያከው፣ የሰራ የሌለው ተስፋው የራቀ በሰው ሀገር ኑሮ እድሜው አለቀ። ወይ ስደት አይ ሀሳብና ጭንቀት ደስታዋን ሰውሮት፣ ሀገሯን ናፍቃ መሄጃው ጠፍቷት፣ አይዞሽ ባይ የሌለላት በሰው ሀገር ብቸኛ፣ ለቤተሰብ ሻማ ለራሷ ጨለማ፣ በየሰው ቤቱ ክብሯን አሳትተው፣ ላቡን እንደ ውሃ ከስጋዋ መተው። አምላክ ሆይ ድረስ ላይ ሁሉ በተራ፣ ለዚህ ምስኪን ስደተኛ አውጣው ከመከራ። ወይ ስደት አይ ወይ ስደት አይ እቴ በሰው ቤት የኩሽና ነዳጅ፣ ወንድሜ በበረሃ በጉልበቱ ግዳጅ፣ ለራሳቸው ሳይሆን ለቤተሰባቸው የኖሩ፣ የወጣትነት ቀን በከንቱ አረሩ። ነገ ይሻላል ነው ዛሬም ስንቃቸው፣ መከራና ስቃይ ሆነ ኑሯቸው።
ልጆችሽን አቅፈሽ በቤትሽ ስትስቂ ያኔ ይረሳል ያለፈው ታሪክ ይሆናል። አምላክ ይክፈልሽ ላየሽው ስቃይ። ነገ ንጋት አለ መከራው ያልፋል።